ሰበር ዜና እነዚህ የምታያቸውን የኢትዮጵያ ታዋቂ አርቲስቶች እና እነ መንሱር ጀማል እነ ወንድም ካሊድ ፋውንዴሽን በጣም በርከት ያሉ የኢትዮጵያ አርቲስቶች በቁጥጥር ስር መዋላቸውን ተገልጿል። ጉዳዩ አጠር አድርጌ እነግራችኋለሁ። መጀመሪያ ለዚህ ቤት አዲስ ከሆናችሁ ፎሎ ማድረግ ላይክ ማድረግ እንዳትረሱ። እንግዲህ ወደ ጉዳይ ስመለስ ከላይ የምታያቸውን አርቲስቶች እና በዚህም አሉ እንደምታዩቸው ማለት ነው። አሁን እነዚህ አርቲስቶች እንግዲህ እንደሚታወቀው ከዚህ በፊት በመስቀል አደባባይ የመኪና ስጦታ ተሰጥቷቸው ነበር። እነዚህ አርቲስቶች ማለት ነው። አንድ ድርጅት አለ ኢትዮጵያ ውስጥ ፊንቴክ ኢንቨስትመንት የተባለ። ይህ ድርጅት መኪና በማስመጣት ነው የሚታወቀው። ይህ ድርጅት ለ1200 ሰዎች ማለት ከዚህ በላይ የሚሆኑ ሰዎች መኪና በተወሰኑ ወራት እናስመጣላችኋለን ብሎ ከ1.7 ቢሊዮን ገንዘብ በመቀበል መኪናም አላመጣም፣ ገንዘባቸውም አልመለሰላቸውም። ስለዚህ እነዚህ ሰዎች ስለከሰሷቸው ነው መሰለኝ ለድርጅቱ ማለት ነው። አንዱ ባለቤቱ ማለት ነው አንድ ዳንኤል ዮሐንስ የተባለ በቁጥጥር ስር ውሏል። እሱም ባለቤቱ ማለት ነው። አንዱ ግርማይ ገብረ ሚካኤል የሚባል ግን የለም ማለት ተሰውሯል። እሱም በፍለጋ ላይ ነው። በነገራችን ላይ እነዚህ አርቲስቶች የታሰሩበት ደግሞ ፕሮሞት ስላደረጋችሁ ተብሎ ነው የተጠረጠሩት። ለሁሉም ደግሞ 8 ሚሊዮን ገንዘብ ያህል ይደርሳችኋል ተብሎ ይገመታል። ስለዚህ ነገሩ እንዲህ ነው። አርቲስቶቹም